ሰላም የኑር ላይፍ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላሙ ብዝት ይበል። ዛሬም ለየት ባለ ቪዲዮ መጥቻለሁ። በጀርመን ፕሪማርክ ማርኬት በፍራንክፈርት እና ሾፒንግ ወጥቻለሁ። ይሄን የመሰለ ሾፒንግ የህፃናት፣ የአዋቂ፣ የወንዶች፣ የሴቶች የሁሉም ልብሶችና የተለያዩ እቃዎች አሉ። የምር አንደኛ ናቸው። ፕሪማርክ ገብቼ ምን አጥቼ ሁሉ በእጄ ሁሉ በደጄ ያስብላል። ከላይ እስከ ታች ዘንጣችሁ ትወጣላችሁ ምንም ሳይቀራችሁ። እና ያው እዚህ ጋር መግቢያ ላይ የሴቶች ልብስ መሸጫ ማዕከል ነው። ብዙ ጊዜ መግቢያ ላይ አዳዲስ እቃዎችና የተለያዩ ዋጋቸው ትንሽ ወደድ ያሉ ይገኛሉ እና ሁላችሁም እንደ ምርጫችሁ ታገኛላችሁ። እና እዚህ ጋር ያው የሰመር ልብስ ነው። የሰመር ልብስ ብዙ ጊዜ ሲመጣ ፊት ለፊት ላይ ነው የሚደረገው። ዋጋውም የተመጣጠነ ነው። በነገራችን ላይ ከ45 ብር በታች ነው። እዚህ ጋር የምታዩት እንዳለ 28 ብር፣ 27 ብር፣ 35 ብር፣ 30 ብር ምናምን ናቸው። እና ያው ዋጋውን በተቻለኛ አቅም ለማሳየት ሞክራለሁ። እና የተመቸው ያው መጥቶ ሾፒንግ ማድረግ ይችላል። ያልተመቸውና ደግሞ አልችልም ጊዜ ደግሞ የለኝም ለሚል እኛ ጊዜ ያለን ባለን ጊዜ ከናንተ ጋር ጊዜያችንን እያሳለፈ ነው። ችግር የለውም። ከናንተ የሚጠበቀው የምትወዱትን ልብስ ኦንላይን ላይ አይታችሁ አንደኛ ለኛ መላክ፣ ሁለተኛ ደግሞ የምችሉ ከሆነ እዛው ኦንላይን ፕሪማርክ ገብታችሁ የሴት የወንድ የአዋቂ የህፃናት ብላችሁ ይመጣላችኋል። ማዘዝ ትችላላችሁ፣ በቤታችሁም ይመጣላችኋል። እና ይሄን የመሳሰሉ ቦርሳዎች ዋጋቸው የተመጣጠነ ብዙ ጊዜ አሪፍ እቃ እና አዲስ እቃ ሲመጣ ፊት ለፊት ላይ ነው የሚደረገው። እና እንደዛውም ዲስካውንትም አላቸው። እና አሁን እዚህ ጋር የምታዩት ይሄ 10 ብር ነው፣ ከ20 ብር ወርዶ በጣም 50% ዲስካውንት ማለት በጣም አሪፍ ነው። ፕሪማርክ የምር በጣም አሪፍ ነው። እኔ ምርጫዬ ነው። እና ፕሪማርክ ብዙ ጊዜ ትላልቅ ከተማ ነው የሚገኘው፣ ግን ደግሞ ያው ባላችሁበት አካባቢ ፕሪማርክ ብላችሁ ከጻፋችሁ እስከነ ኪሎ ሜትር ይመጣላችኋል። እንደዛው ኦንላይን ላይ መግዛት ትችላላችሁ። ቤተሰብ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እና ቪዲዮንም ከተቻላችሁ ሙሉን በማየት ጨርሱት። እኔን ይጠቅመኛል። እና እዚህ ጋር እንደምታዩት በጣም ሰፋ ያለ ቤት ውስጥ የሚለበስ እንደዛም በተለያየ ፕሮግራም የሚለበስ ቀሚሶች በጣም ደስ የሚሉ ዋጋቸው የተመጣጠነ 18 ብር፣ 20 ብር በጣም አሪፍ ነው። የምር ነው የምላችሁ። እና ያው እዚህ ጋር እንደምታዩት ሸሚዝ በጉርድ ነው። በጣም ያምራል። አንደኛ ነው እና በጣም ማች ያደርጋል እና የራሱ ጫማ አለው። እና ቤስት ምላችሁ ቤተሰብ ፋሚሊ የምር ነው ምላችሁ ፕሪማርክ አንደኛ ነው። ዋጋው ብትሉ እቃው ኳሊቲው ያው መታቁ ሰዎች አላችሁ፣ ግን አዲስ ደግሞ ገቢ ለሆናችሁ ፕሪማርክ በጣም አሪፍ ነው። እንደዛውም ፕሪሽካ፣ ኒውዮርክ የተለያዩ አሉ። ዋጋቸው የተመጣጠነ ለኛ ለስደተኞች በጣም ይጠቅሙ። እንደዛውም ደግሞ ያው አሪፎች አሉ። እነሱንም በሂደት ምና ይሆናል። እና ቤስ ፋሚሊ በጣም ሰፋ ያለ ረዘም ያለ ቪዲዮ ነው እና ቪዲዮውን በደንብ አድርጋችሁ ተመልከቱት። ያው ዲስካውንት እቃዎች አሉት። እንደዛውም ደግሞ ባለፈው ብያችኋለሁ የተለያዩ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት አድርጉልን። በተቻለን አቅም ያው ሰርተን ወደ ሚዲያው ለማድረስ እንሞክራለን። እና ቤስ ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንደዛውም ደግሞ ፕሮዳክት እቃዎቻችንን ለማዘዝ እዚህ ጋር በምናስቀምጥላችሁ ስልክ ቁጥር ኦርደር እያደረጋችሁ በቤታችሁ ይመጣል። ከ5 ቀን እስከ 10 ቀን ከናንተ የሚጠበቀው ትክክለኛው አድራሻ ብቻ መላክ ነው። አንደኛ ላይ ጥራቱን የጠበቀ ኑር ሞሪንጋ በ2025 የተመረተ 150 ግራም እና 250 ግራም ታገኛላችሁ። እንደዛውም የሲዳማ የታጠበ ቡናና እንደዛውም የተቆላ ኤስፕሬሶ ቡና ታገኛላችሁ። እናም ደግሞ የተረሳ ነገር አለ። አዲስ ፕሮዳክት እቃዎች በቅርብ እየገቡ ነው። አሪፍ ቪዲዮ ሰርቼ እስከነ ጥቅምና አጠቃቀማቸው አቀርብላችኋለሁ። እንደዛውም ሞሪንጋ ኦይል፣ ካስተር ኦይል፣ ብላክ ሴድ ኦይል ታገኛላችሁ። ከናንተ የሚጠበቀው ትክክለኛ አድራሻችሁን ብቻ ልካችሁ ከ5 ቀን እስከ 10 ቀን ማንኛውም ቦታ ይመጣል። አሜሪካ፣ አውስትራሊያ፣ ካናዳ፣ ዩኬ፣ አረብ ሀገር እንደዛውም በጀርመን ማንኛውም ክልል ላይ ያላችሁ በውስጥ ኮንታክት አድርጉ። ፋሽን ሲባል ብዙ ጊዜ በአእምሮአችን የሚመጣው በጣም ወጣ ያለ አለባበስ ነው። ፋሽን ማለት እንደዛ ማለት አይደለም። ሃይማኖትንና ባህልን የጠበቀ ስርዓት ያለው አለባበስ ማለት ነው። ለኔ ብዙ ጊዜ የሆነ አለባበስ አለ ለየት ማለት ደስ ይለኛል። እናንተ ጋርም ያ ባህሪ አለ እና ብዙ ጊዜ የሆነ ጓደኛችሁ የለበሰውን ፋሽን እኔም መልበስ አለብኝ አትበሉ። ምክንያቱም እሱ ያ አምሮበታል፣ ግን እሱ የለበሰው አንተ ስለብሰው ላያምርብ ይችላል። ብዙ ጊዜ ምርጫህን አስተካክል፣ ምርጫሽን አስተካኪ። አብሶ ደግሞ ከጊዜው ጋር የክረምት የሰመር እያለ ማለት ነው። እና ብዙ ጊዜ የሆኑ በቃ ልብስ ብቻ ስለሆኑ የሚለበሱ ያክል የሚሰማችሁ ሰዎች አሉ። አይለበስም ልብስ የተባለ ሁላ ብዙ ጊዜ ያው ያጋጥመናል፣ እናያለን። ልብሱ በጣም ያምራል፣ ግን አለባበሱን ያልቻለችበት እህታችን አለች። እና እናንተ አንዳንድ ጊዜ ከቻላችሁ ያው ኦንላይን የገብታችሁ ይሁ ካልቻላችሁ ደግሞ ለሚቀርባችሁ ጓደኛ ዛሬ ፕሮግራም አለብኝ ምን ልልበስ ብላችሁ ማማከር ትችላላችሁ። እና ደግሞ ብዙ ጊዜ ያው ፌመስ የሆኑ ሰዎች እንደዛው ደግሞ የሆኑ ትላልቅ ፕሮግራም የሚገኙ ሰዎች
ልብስ ሲለብሱ ብቻቸውን አይደለም አማክረው ከቤተሰብ ጋር ወይ ደግሞ ከዲዛይነሮች ጋር እንደዛ ነው የሚለበሰው። እና እኔ ብዙ ጊዜ ልብስ ለብስ ሐቁን ለመናገር ብቻዬን አይደለም ወይ ሲስተር ጋር ደውዬ ነው ወይ ደግሞ የሆነ ሰው ጋር ደውዬ ነው አማክሬ ነው። ይሄ ደግሞ አብሮኝ ያደገ ባህሪ ነው ፈልጌው አይደለም። እና አንዳንድ ጊዜ ምርጫዬም ደግሞ የነሱ ምርጫ ሆኖ ይገኛል እና በጣም ደስ ይለኛል። ለየት ማለት ደስ ይለኛል። እናንተ ጋርም ይሄ ባህሪ ቢኖር ደስ ይላል። ምክንያቱም የተለያየ ነገር ስታዩ በጣም ደስ ይላል። እንዴት ነው የተለያየ ምግብ ሲበሉ ደስ እንደሚላችሁ ሁላ ማለት ነው። እና ሁሌ ቀይ አበባ ማየት እኮ ይደብራል። ቀይ አበባ ያ ፍቅርን ይገልጻል። ግን ደግሞ የተለያየ ደግሞ አበባ ስታዩ አእምሯችሁን ይማርካል። አለባበስም ደግሞ እንደዛ ነው እንደኔ አመለካከት። እናንተ ጋር ደግሞ ለየት ያለ አመለካከት ሊኖር ይችላል እና ኮመንት አድርጉልን፣ ይመቻችሁ። ብዙ ጊዜ የሆነ ለየት ያለ አለባበስ አለ እና ያ አለባበስ እኔ አላቅም እንዲህ ነው ልላችሁ አልችልም። ግን ያው ፉገራ ነው ይሄ ነገር ምናምን እንዳትሉኝ፣ ይሄ ፉገራ አይደለም። ያው የታየኝ ነገር ነው ነገራችሁ የምፈልገው። ብዙ ጊዜ የተለያየ ፕሮግራም ላይ ሰው ሲመጣ እናያለን አለባበሱ ይመስለኛል መጀመሪያ ላይ እና ከዛም በኋላ ነው ያለው ነገር ደግሞ ከአንደበቱ የምንጠብቀው። እና ብዙ ጊዜ አንዳንድ ሴቶች የሆነ አሪፍ ቀሚስ ይለብሱና ከስር የሆነ ብቻ ጨምዳዳ ነገር ይታያል። እና ያ ማለት አንዳንድ ጊዜ እኔ ሳስበው ጂንስ ሱሪ ከስር ለብሰው ከላይ ቀሚስ መልበስ እንደማለት ነው። እኛ ወንዶች ጋር ደግሞ ስመጣ አንዳንድ ጊዜ ሳስበው ቢጃማ ከስር ለብሰው ከላይ ሱፍ እንደመልበስ ማለት ነው። እና እንደዚህ አይነት አለባበሶች አንደኛ ስኬላችንን ትንሽ ዝቅ ያደርገዋል፣ ሁለተኛ ደግሞ ሲታይ ብዙ ጊዜ አያምሩም። እና ብዙ ነገር ብያለሁ፣ በጣም ሶሪ። ያው መናገር ስላለብኝ ነው። ሁላችንም በተቻለን አቅም ዘንጠን ፏሽር ብትን ብለን መታየት ስላለብን ነው። እና ቤስት ፋሚሊ ይመቻችሁ፣ ባላችሁበት ሰላም ብዝት ይበርልኝ። እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን የኑር ላይፍ ቻናል ቤተሰብ። እና ከብረት ዝገት ከሰው ስህተት አይጠፋምና ባናገር ውስጥ ያጠፋሁት ነገር ካለ በጣም ይቅርታ። እና ቪዲዮ በጣም ረጅም ነው፣ ያው የቀረውን በክላሲካል የምናየው ይሆናል። እና አጨራረስ ላይ ቻው ቻው ላችኋለሁ። በሚቀጥለው በመጨረሻ ቪዲዮ ላይ እንገናኝ። እስከዛን ድረስ ሙሉ ቪዲዮን እያያችሁ መጨረሻ ላይ እንገናኝ።
የኑር ላይፍ ቻናል ቤተሰብ የቪዲዮ መጨረሻ ክፍል ላይ ደርሰናል። ቪዲዮውን እንደወደዳችሁ ተስፋ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። ላልደረሰም ጓደኛ ካለ አድርሱ። የሳምንት የሰላም የፍቅር የደስታ ይሆንላችሁ እያልኩ በሚቀጥለው ፕሮግራም እስከምንገናኝ ቻው ቻው።